ጠይቀሃለሁ ዛሬም እንዳምነው መልስ ስጠኝ መንጠቅህ አይደለም የሚያቃጥለኝ አሻግረህ ስታበቃ በድን አካል መመለስ ከጎደለ ህይወት ምን ይጎላል የምትፈራው የምታጣው ነገር ሲኖር ነው እንጂ ማሲሮቶ ወንድሜ አኩርፊኝና ለባብልሽ ሁልጊዜ ካንቺ ጋር መጫወት ያጠፋል ትካዜ ወደ መሃል እንሂድ እሺ ተመስጬ ላድምጥ ዓለም እጅ ዛለ አይ ልብ ይዝላል እንዴ ብዙ ሐሳብ ልብ ያዝላል ሸሪፍ አቤት እናት እየጠራች ነው በላቲተህማ አማማ ውሃ በላኝ ብቻዬን ሆንኩ ሞት ነጠቀኝ የኔ ብቻ የኔ ደሃ የእግዚአብሔር ለፊ ለምን ዋጠኝ ማታ ለበረዶ እናቴን ቀበርኩ አንቺን ለማስተማር ስለ የሰው እግር ስር ወደኩ አሁን ግን ይሄንን ሀይቅ መሻገር አለብኝ በዚህ ሀይቅ በረጠበው እጅ ከዚህ ሀይቅ የምናገኘውን አሳ ተካፍለን ብንበላ ይሻለኛል እስከመቼ እስክትሞቺ የሲዳማ ህዝብ እኮ ውሃ ሲባል እርጎ የሚሰጥ ነው መራሩለት እንዳሽዋ ተበትነን ቀረ አንቺን ለማኖር ይሄን ባህር ሻገራለሁ እግርህን በዚህ ለምለም ሳር አስራለሁ አትሻገራት ያሞራ ገደል ያሰምጣል አያሻግርህም የፍቅር ሀይቅ ያቅፋል አያሻግርህም እሺ አትሄዳትም ይሄን ባህር ተሻገር ቆረጥ ስንት ወንድ ቆርጦ ሄደ ይሄን ባህር ተሻገር ሂድ ወያልፍላል ወያልፈባ የጀርባህን ሸክም ማንም አያይልህ የፊትህን ፈገግታ እንጂ
አስቸኳይ መረጃ አለኝ። እሱ ምንድነው 500 የኢትዮጵያ ህዝብ ለስደት ከሀገሩ እንደወጣ 499 በአንበሳ በባህር እንዲሁም ሜዳ ላይ ቀርተው አተናቸዋል ማለት ነው። ከነዛም ውስጥ አንዱ ግን በህይወት ተርፎ ወደ ሀገሩ ተመልሷል ማለት ነው። ጤንነቱ ግን በጣም አሳሳቢ ደረጃ ላይ ነው ያለው። እንግዲህ ያለውን መረጃ በደንብ አጣርቼ ማሳወቃችሁ ነው። እድለኛ ነሽ። አንተ ደግሞ ቀልደኛ ነህ። ወንድምሽ እኮ መጥቷል። የታል? ይታያል? ጨመራለች ጮት የታል? መረቡን ጥሎ አሳሳ ሰግር ይታያል? የታል? 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 ወንድሜ እኮ በሰው ሀገር ከጎማ ጋር ተቃጥሎ እኮ ነው የሞተው። የሀገሬ ልጆች አንበሳ በልቷቸዋል። ለአፈር አልበቁ። የበረሃ አሸዋ አስምጧቸዋል። አሳ የሰጠ ሐይቅ ነበራቸው። ግን ምን ያደርጋል ገላቸውን የበላው ሐይቅ በሰው ሀገር ተፈጠረ። እኔስ ምን ቀረኝ ታዲያ? መሞቱን የማታውቅ እናቴ ደጁን ታያለች አሁንም፣ ግን አይመለስም። የሰጡትን የሚያበቅል መሬት፣ መረብ ወርውረው በባዶ የማይመለሱበት ሐይቅ። ሲዳማ የኔ ደግዝ፣ ሲዳማ የኔ ትንሽዬ ኢትዮጵያ። መልስ ወንድሜ፣ አንተ ልጅነቱን ያሳለፈበት ሐይቅ መልስ፣ መልስ፣ መልስ ወንድሜ፣ አንተ ልጅነቱን ያሳለፈበት ሐይቅ መልስ፣ መልስ ወንድሞች። እህቴ በሉን ደጉ ከምድረ ገጽቱ አኖ ኮኮቴ ዋልቾ ሳላ እናት ከእንባዋ ጋር ልጆቿን ትጠብቃለች። ኢትዮጵያ እናፍቃችኋለች። ለሀገራችን ያብቃን። አሜን። ስንቱን አየሁት በዕድሜ ሰሌዳ በብርሃን ጽልመት በሚጻፍ ፍዳ ክፉ ቀን ማቆ ሳቅሽ አልጠፋም። ህይወት እንጂ ሳቀኝ ነጠቅ። ልክ ብለሻል። መኖር ምን ይመስላል? ትንሽ እድሜ ብዙ ኃጢአት። ጎንበስ ብለን ቀና ስንል ለምታልቅ ዕድሜ ይሄ ሁሉ ጭካኔ። ወንድሜ እንዴት ነው? ነይ እስኪ አንቺው ልታዘዝ የኔ እመቤት እመቤትነቱ ቀርቶ እህቴን ነፍሷን በሰጠች። ምን ልታዘዝ የኔ እህት በሳቅሽ ላይ አፈሩን ከለሱብሽ። እኔ ያለው ወንድ ሁሉ አንድ አይደለም፣ ወንድ ሁሉ አንድ አይደለም። ይኸው ቅብዬ ምን ልታዘዝ የኔ ሴት ምን ልታዘዝ? አንገት የተደፋ እግሬስን እህስም ያጽና እዴ አቶ ሰማኸኝ እንዴት ነው? ወንድ ልጅ አሉት በስነ ስርዓት ያሳደጉት? እግዚአብሔር ይመስገን። እንደምን አለ ልጄ? አለው ሴት ልጅ አሉት። ከምግባሩ አትጉደልቦት። አሜን አሜን ልጄ። ምን ልታዘዝ? ማናፈቀ ድንገት ልቤ ገብታ ትመላ እህቴ
ምን ሰለቸ? ትንሽ ዕድሜ ብዙ ኮተት። እሷም ናፍቃለች ይበልጥ። እሺ እሺ፣ እሷም ናፍቃለች። አድዬ እና ለምን አጠራኝ? መቆየት ደግ ነው። ምን ሆና ነው? ቤት መሰርት ብላ አጎት አረግህ ብላ ዘር ተካለው ብላ በፍቅር ኖር ብላ ከዛ ምን ሆነች? የጠዋት ጤዛ ሆነች። በረረች አባቴ በረረች። ይቅር ንግግር ያለው ቤት መዝጊያው ጠንካራ ነው አልኩት። ይቅር ጭቅጭቅ ያለበት ቤት ነፋስ ይዞት ይሄዳል አልኳት። እናስ ልጄ ለወስዳት ስሄድ ቀድሞ ላካት እንደፉዬ ገና አላዳንኩሽም ኖሬ አልጠቀምኩሽ አላዳንኩሽም እፉዬ ገላ ለብሽ ገለባ ሜዳ ነው ብዬ ገደል። ወዴት ነው የምትሄጂው? ወደ ማረፌ። በቃ መጣሁ፣ እንጫወታለን። መጣሁ፣ ቆይ ልሳመው። አልተጋራሁሽም አላዳንኩሽም በድን አይጠቅምህሽም አላዳንኩሽም። አበዱ ጋር ሰማኝ፣ ብቻውን ያወራል። አበዱ ጋር ሰማኝ፣ አበዱ ጋር ሰማኝ፣ አበዱ ጋር ሰማኝ። ቆየን እኮ ልጄ። ፍቅርና መተሳሰብ የሌለበት ቤት እኮ ቀድሞ ፈርሷል። አንዱ ብቻ ከወደደ ሰላም ተወገደ። ልታዘዝ ዝቅ ብዬ በአክብሮት ዝቅ ብዬ በአክብሮት ዝቅ ብዬ በአክብሮት። ከጥላቻ ፍቅር፣ ፍቅርም ከአክብሮት ጋር ከሆነ ምድር ገነት ትሆናለች። የመቃብር አፈሮች ብዙ ታሪክ አላቸው። መጥተው ሲነግሩኝ ተመልሼ እመጣለሁ። ሰማኸኝ በሉኝ፣ ሰማኸኝ። ስንታሳየኝ እድሜ